ሰላም አለይኩም ወረህመቱላሂ ወበረካቱ ውድ ተመልካቾቻችን፣ ዛሬ ይዘንላችሁ የመጣሁት ዳውድና ባለቤቱ አላህ ያጽናችሁ ሙሉ ሱቃቸው እንደተቃጠለባቸው አስተላልፈዋል። በጣም አዝነው እያለቀሱ ነበረ። ዳውድም እያለቀሰ ነበረ። ምስቱ አይዞህ አብሽር አታልቅስ እያለች ነበር። እኔም እንግዲህ አላህ እንዳጸናቸው መልእክቴን አስተላልፍላችኋለሁኝ። አላህ እንኳን ልጆቻችሁን እናንተንም አተረፋችሁ። እንኳንም በንብረት ሆነ ገንዘብ ተሰርቶ የሚገኝ ነገር ነው። ኢንሻአላህ በጣም ብርቱ ባልና ሚስት ነበሩ። በዚህ መልኩ ከስደት ገብቶ ሱቅ ከፍቶ ጠለብ እየሰሩ ነበር። እንደዚህ መጅሊስ ምናምን ብዙ ነገሮችና ጠንካራ ልጆች ነበሩ። ቀስማቸው ተሰብሯልና አላህ ያጽናችሁ። በንብረት የመጣ ነገር የሚተካ ነው። ከሂደት በኋላ ብዙ ጠለብ ነበረብን። 2 ሚሊዮን የሚጠጋ ገንዘብ ያዘ ንብረት ነው የተቃጠለብን ብለዋል። አላህ እንግዲህ እንዳያበረታቸው መልእክቴን አስተላልፋለሁ። እና አላህ ደግሞ እንደዚህ አይነት የሆነ በላአ ካመጣ የራሱ የሆነ ምክንያት አለውና በርቱ አይዟችሁ ለማለት በቻናሌ ስም ለመግለጽ ነው የወደድኩትና በጣም ነው ያሳዘኑኝ። ያው የኦርዲናንስ ያደረጉም ሰዎች አሉ እንዲረዷቸው መልእክታቸውን አስተላልፈዋሉና አይዟችሁ በርቱ፣ አሁንም ስራችሁን ወደፊት ቀጥሉ ብዬ ነው ማስተላለፈው። የሚሰራ ሰውን ማበረታታት ስላለብን ማለት ነው።